የልትሄጂ ነው? ሻርፕ ይዘሻል፣ ጥራ ይዘሻል። ሙሉ ከበረ ጋር ለቅሶ ደርሼ ልመጣ ነው። ምን ሞታት? እናቷን ተረድታ ቁጭ ብላለች። እንትና እኮ በቀደም ለታ 02 ወርድ ነግራኝ ነበረ። እናቷ በቀደም እንትን አባቷ ነው ምንድነው? እና በቀደም አባቷ ነው፣ ዛሬ ደግሞ እናቷን ተረድታ ተቀምጣለች። በእናትሽ ስታሳዝን በእግዚአብሔር እንሄዳለን። ደራረበባት። አዎ በእናትሽ። ወይኔ ሰፈሯ ደግሞ እዛ ሩቅ ነው። በእናትሽ እንደው ወይ ምን እናደርጋለን እንግዲህ። በስመ አብ ወይኔ ስታሳዝን በእናትሽ። እኔ ግን የአባቷን ስላልደረስኳት እኮ በጣም በቃ የሆነ እንትን አለችብኝ፣ የሆነ ቅብርር አለችብኝ። ችግር የለውም እሱን ለማካከል። ግን እኔ ደግሞ ያኔ እኮ እግሬን አሞኝ ነበረ የምር እንጂ ደርሳት ነበረ። ችግር የለውም ያንን እንትን ለማካከል። እስቲ ናርዲ ባዝሊን አቀብኝ ከሱ ጋር ከንፈሬ ድርቅ አለ። ሂጂ እስቲ አንቺ ያዘዝኩሽን ስሪ። እዚህ ቁጭ ብላ የአዋቂ ወሬ ታዳምጣለች። እና ሄዳ ቀብር ደረሰች። ኧረ እዚሁ ነው ተረድታ የተቀመጠችው። ያው እንሄዳለን። እድር ሴት እድር ምናምን ገባ እንዴ? አላት ገባች? አዎ ገቡ። ኧረ ብዙ እድር አላት በእውነት አቤት ታድላ። እንደው ጎበዝ ናት። ማህበራዊ ጉዳይ እኮ በጣም እሷን የሚያህላት የለም። ጎበዝ ናት በጣም ትሳተፋለች። ግን እግዚአብሔር እኔ ግን ሰው እንዴት ነው ጊዜ የሚበቃው? የምር ምን አለ መሰለሽ ሁሉም ነገር እሷ አይልሽ አካክሳ ነው የምትሰራው። አሁን ደግሞ ክረምት ነው፣ ልጆቿ ቤት ናቸው፣ ያግዟት። አዎ በእናትሽ እንጂ እኔ ማርያምን በጣም ነው ማደንቃት። ግን በሴት አግሟ ደግሞ ወጠ ሰሪ ናት። አዎ እንዴ የታወቀች የሰርግ ትሰራለች፣ የታዘዘችው ነው የምትሰራው። በጣም ጎበዝ ናት። በጣም በስመ በጣም ጎበዝ ናት። አንቺስ? እኔማ እንግዲህ እየሰራሁ ነው እልሻለሁ፣ እያለማመድኩ ነው። ያው ነው ተፍተፍ ማለት እንግዲህ። አይ በርቺ። ግን አንቺ እኮ ያዝ ለቀቅ የምታረጊው ነገር አለ። የምር ያዝ ለቀቅ ከሰራሽ በስነ ስርዓት ስሪ። እሙዬ ደግሞ ዝም ብለሽ እንደው በቃ አንድ ቀን ትከፍቻለሽ፣ አንድ ቀን ትዘጊያለሽ። እንዴት ሆኖ ስራ እንዴት እንደዚህ ይሰራል? አይ የሚሄድበት እኮ ከሌለኝ እኮ ቀንሻ የሚሄድበት ካለኝ ነው እንጂ ከሌለኝ አልዘጋም እኮ። ግን ሰው ደግሞ ይኸውልሽ በፈለገሽ ሰዓት ሲመጣ አያገኝሽም። ምክንያቱም ስራ ደግሞ ያዝለቀቅ አይፈልግም። ታውቂያለሽ። አዎ ይጣፋሽ ይላል አንድ ቀን ስዘጋ። እውነት ነው። ደህና እኮ ለምዶልሻል ደግሞ። አዎ በተለይ ልብሶቹ ኤርጌንዶ ምናምን በጣም ነው የሚሸጠው አይደል? በጣም ይሄዳል። በጣም እኮ እንደውም እንደ አዲስ ቦታ አይደለም። በጣም ለምዶልሻል። አሪፍ ነው። ኧረ በርቺ በእናትሽ አንቺ አትስነፊ። አራንሰፍማ አሁንማ ቀጥ አድርጌ ነው የምሰራ። ትንሽ ዝናቡ ነው እንጂ የሚበጠብጠኝ ቀጥ አድርጌ ነው የምሰራ። አይ በርትተሽ ስሪ። ሰው ዛሬ ምን ልስራ እያለ ግራ ገብቶታል። እንኳንስ ስራ ፈጥረሽ ራሱ መስራት ራሱ ትልቅ ነገር እኮ ነው። በጣም እና አሁን እንሂድ ነው የምትይ? አዎ በእውነት ደረስ ብለን እንምጣ። ኧረ እኔ ወይኔ በእናትሽ ደግሞ ማህበር አለኝ እኮ ዛሬ። ተይ እንጂ እውነት። እና ታዲያ መቼ በሚመች ሰዓት እንሄድ አንቺ። በቃ ነገ ምንድን ነው? ሰኞ። ነገ ሰኞ። በቃ ሰኞ እንደምንም ትወስጂኛለሽ። ያንን ዳገት እያረፍኩም ቢሆን ልሂድ እንጂ ምን አረጋለሁ። በታክሲ እንሄዳለን። ለነገሩ ከጊዮርጊስ በኋላ ለካ ቤቷ ቅርብ ነው። አዎ ትንሽ ነው ያስከድሽ። ወይ ትቀየመኛለች። የአባቷንም ለቅሶ በላው እንደገና አሁን የእናቷንም በላው። በአሁኑ ግን ቀንሻ ትደርሻለሽ እኮ ታች። እኔ እኮ ስትነግረኝ ሙልዬ እናቷ ሞቶ አይደለ ስትለኝ ሙልዬ ወይኔ በባለፈውም አባቷ ሞተው ነበር አሁንም እናቷ ሞቷል። ምን ለነገሩ ሞት ረከሰ እኮ። ወጣት በሚረክብበት ሰዓት ምን ደስ የሚለው ግን ተመላልሳ ጠይቃቸዋለች፣ አሳክማቸዋለች። አይ ሰላም ነው ወደ እነሱ ጋር የለም። መቼ ዳቀበረች እዚሁ እኮ ነው የተረዳች። በቃ በእውነት እንዳመጪ ተብላ እንደ ሰላም ሆነች ማለት ነው። በጣም እውነት። እኔ እንደው እኮ እግዚአብሔርን እንደው የዚች ሀገር ሰላም ማጣት ሰው ቤተሰቡን እንኳን መቅበር ሳይችል እውነት እርምሽን እየበላ እናትን የሚያህል ይኸው በቀደም የእህቷ የወንድሟ ሚስት ስትሞት አይደል እንዴ እርር ብላ እንደዛ እርር ብላ በእውነት እኔ እንጃ። በስማ ከባድ ዋይ ብሎ መቅረት። አይሽ የዛን ጊዜ ሰላም ነበር ማለት ነው። ማለት ከዚህ ወር በፊት እኮ ነው ሁለቴ ተከታታይ በነፍስ ናቸው ትባላለች፣ ትሄዳለች፣ አሳክማ ትመጣለች።
ትሄዳለች ያሳክማል። እናንተ ኧረ ቦሬ ያስኳት እስቲ ናርዲ ሻይ ጣዱ እስቲ። ዝም ብዬ በደረቁ አደረኩሽ። ኧረ ችግር የለም። ቁርስ በልተሽ ነው? አዎ በእውነት በልተሽ ነበር? በእውነት ቁርስ ለማንኛውም ሻይ ጠጪ። እሺ ሻይ ጠጪ። በባዶ ቦሬ ያስኩሽ። እኔም ማህበር ሰዓት እስከሚደርስ ብዬ እኮ ነው። አይ በቃ ነገ እንሄዳለን ለኔ ብለሽ ድጋሚ ግን ዛሬም ነገም እንትሄጂ። ለነገሩ ጓደኛሽ ናት። እዛ ብታስተዛዝኛትስ ነበራ። ዛሬ ዘመን ነበረብኝ። ያው ስራዬ ነው። እኔም ደግሞ ትከፍቻለሽ ተመልሰሽ መጥተሽ። አይ በቃ እና ይርፈድብሻ። በቃ ቦሬ ያስኩሽ። ግን ቆይ ሻዩን ጠጥተሽ ትሄጃለሽ እንዴ? በጧቱ ከምትሄጂ ሻውን ጠጥቼ ሂጂ ሂጂ ማለት ሻይ ጠጪ እንደገና ተነስተሽ ሂጂ። ምሳ ሰዓት የሚለፍ ብዬ ነው ወይ እንዴ? አሁን ለምሳ ስንት ሰዓት ሆነ? ሰዓት ይዘሽ ቀርሽ 6 ሰዓት በስመ አብ እንዴ? ምን 6 ሰዓት? ሀያ ጉዳይ ለሰባት እስቲ እግዚአብሔር ረፈደ አትይኝም ታዲያ እንዴ? ጌታ ሆይ እናንተ ቁርሱንም ምሳው ነው ማለት ትችያለሽ። እንግዲህ እኔም ሰፈሩን አላውቀውም። በእናትሽ ገና ወደ ቦሌ ነው። ስልክ ደውዬ ነው የሚሄደው። አዲስ ሰፈር ነው አዲስ ቤት ነው ማለት አዲስ ቤት አይደለም የኖረ ነው፣ ግን ሄደን አናውቅም። እዛ እሷ ቤት በፊት ነበረ ወላጆቿ ቤት ማህበር የምታወጣው። አሁን ግን የራሷ ቤት ስለገባች እዛ ነው ትደዋወላላችሁ? አዎ እዛ ስደርስ እደውላለሁ። ትደዋወሉና ያው ዞሮ አንድ ላይ ነው የምትገቡት እናንተ ተደዋወላችሁ። በቃ እኔው ላፍላልሽ እባክሽ። ኧረ ችግር የለም በእናትሽ